ብሎግ በመዲያም ቤት ዛሬም እንደቀጠለ ነው። ሁላችሁም ለእናንተ የሚጠቅመውን እና ለእናንተ ትፈልጉታላችሁ ያልኩትን ነው። እንግዲህ ብዙዎቻችን ጥያቄ ስላለን ለዛ መልስ ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ በላይክ በሼር አበራታቱኝ። አህለን ወሳህለን ሀባይቢ። ቪዲዮዬን እስከ መጨረሻው ህውልኝ። ቪዲዮን ከመጀመራችሁ በፊት ላይክ አድርጉ ሀባይቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ነኝ። የእናንተም ሰላም ብዝት ትረፍ ይበልልኝ። እንግዲህ ብሎጋችን ቀጥሏል ማለት ነው በመዲያም ቤት። ዛሬ የማሳያችሁ ለእናንተ የሚጠቅማችሁ ወይንም ብዙዎቻችሁ የምትፈልጉትን ነው ማለት ነው። የምር ሞክሩት። ሞክራችሁ ነው ለውጥ የለውም ወይንም እንደዚህ አይደለም ብላችሁ ለመተቸት ወይንም ለመኮመንት እንትን የምትሉት ማለት ነው። እና ዛሬ ምንድነው ይዤላችሁ የመጣሁት ሁለት አይነት ሹፋን ነው። ሁለት አይነቱ ሹፋን ለምንድን ይጠቅማል ወይንስ ለምንድን አይጠቅምም የሚለውን ነው ማለት ነው። እዚህ ጋር እንደምታዩት ትንሹ ሹፋን ነው ማለት ነው። እዚህ ጋር ደግሞ ትልቁ ሹፋን ነው ያለው። በነገራችን ላይ ይለያያል ቦደራው ራሱ ማለት ነው። ይሄ ወፍራራም ነው እንደምታዩት። የዚህ ጋር ደግሞ ይሄው በጣም ደቃቅ ነው ማለት ነው። እና ይሄ ትልቁ ሹፋን ለምንድን ነው? ለምሳሌ ትንሽዬ ወተት አድርጋችሁ እንትን ላይ የቡና መስሪያ ላይ የሆነ የእጅ የሚያዝ ወይንም ኑስካፌ ምናምን የሚሰራበት አለ አይደለ? ወይንም በትንሽዬ እብሪቅ ወይንም በትንሽዬ ብረት ድስት ማለት ነው አድርገን ትንሽዬ ያኔ ግማሽ ኩባያ ወተትና እዚህ ጋር የምትፈልጉትን ያህል ጨምራችሁ ከበሰለ በኋላ ያኔ ከገነፈለ በኋላ አውጥታችሁ ትጠቀሙታላችሁ። ትንሽዬ አሰል ላይ አድርጋችሁ ወይንም ማር አድርጋችሁ ማለት ነው። ይሄን እንግዲህ ቦርጭ አያወጣም፣ ያወፍራል፣ ግን ሙሉ ሰውነት ሙሉ ወጥ ያደርጋል። ይሄ የሚጠቅመው ማለት ነው። ወላሂ ተጠቀሙት። ይሄ እኔ ለራሴ እየተጠቀምኩት ነው። ትንንሾቹ ልጆች ጋር እየተጠቀምኩት ነው። ያው አልሐምዱሊላህ ከስከዛሬው አሁን ትንሽ ለውጥ እያመጣሁ ነው። በነገራችን ላይ አንዳንዶቻችን ውፍረታችን ተፈጥሮ ነው እና መክሳት አንችልም እንላል። ግን ጣፋጭ ነገር ብትርቁ ወላሂ ትከሳላችሁ። እዚህ ሀገር 24 ሰዓት እየተሰራ ቀርቶ ባይሰራ ራሱ የዚህ ሀገር ያከሳልም ያወፍራልም ውሃውም ስለሆነ። ነገር ግን ጣፋጩ እዚህ ሀገር በጣም ነው የሚያወፍረው። ሀገራችን እኮ ጣፋጭ ያለ ሆኖ አይደለም አለ፣ ነገር ግን እንደዚህ አያወፍርም ማለት ነው። ይሄንን ይመስላል ማለት ነው። ይሄ በጣም ከስታችሁ ትንሽ ለውጥ ለማምጣት ይሄ በወተት አድርጋችሁ ያኔ በሰል ሲል ትንሽዬ ለው ላይ ማር አድርጋችሁ ብሉ። በጣም ጣፋጭ ነው። ለእናንተም ይጠቅማቸዋል ማለት ነው። ይሄ ለሰውነት በጣም አሪፍ ነው። ወላሂ ነው የምላችሁ፣ ተጠቀሙት። ይህ ደግሞ ዜዷ ቦርጭ አስቸገረን፣ ወፈርን፣ መከሳት አልቻልንም እያላችሁ ብዙ ጋር ትላላችሁና ባለፈውም ከሙን ሰርችላችሁ ከሙኑ ፋይዳ የለውም ቦርጫችን ሊቀንስ አይችልም። ለሀቢብቲ እናንተ ያገኛችሁትን አሰስገሰስ አይደለም። በነገራችን ላይ እንደዚህ አሰስገሰስ እያልኩ ሳወራ የሆነም ቀልድ እየመሰላችሁ መሰለኝ። ወላሂ አላቅም። ነገር ግን እኔ እየቀለድኩ አይደለም። እኔ የማወራው ሁሉ ቀልድ ነው የሚመስላችሁ። ለምን እንደሆነ አላቅም ብዙዎቻችሁ ማለት ነው። እና ይሄ በጣም ነው የሚያከሳው። ሲቀጥል ደግሞ ከሙን ቦርጭ ያጠፋል፣ ወላሂ ያጠፋል። ይሄ ራሱ ልጆች ሁለቱ ልጆች ወንዶቹ ማለት ነው። አንድ የ27 አለ፣ አንድ ደግሞ የ20 ቤት አለ ማለት ነው። እና የ20 ቤቱ ወላሂ ቢያንስ አንድ ወር እየሆነው ነው። ማሻአላህ ተባረከ ረህማን አቋሙ ማለት ያው እንግዲህ ወንዶች ስለሆኑ እንዴት አድርጌ ይቀርጻቸዋለሁ ነው እንጂ በጣም ነው የከሱት። ወላሂ ብዬ እንግዲህ አልመልላችሁም። እና በጣም ከስተዋል። ትልቁም እንደዚህው በፊትም ትልቁ እንኳን ቀጭን ነበር። ነገር ግን አሁን በጎኑ ትንሽዬ ስጋ ትርፍ አንጥቶ ነበር። በጣም ለውጥ አንጥቷል ማለት ነው። ይሄም ያኔ ሁለት አይነት ነው። አንዳንዴ በወተት ይሰራል፣ አንዳንዴ ደግሞ ዝም ብላችሁ ያኔ ታፈሉታላችሁ ወተት ጋር። ካለ ወተት ደግሞ ይሄንን ሳታፈሉ ዝም ብላችሁ ከሳህን የምትፈልጉትን ያህል ጨምራችሁ ይሄንን ከዛ ወተት ላይ አድርጋችሁ አደባልቃችሁ መብላት ማለት ነው። ጠይብ ይሄ በጣም ቀጭን ሳይሆን እንደ ሾርባም በጣም ቀጠን ሳይል መካከለኛ እንደሚበላ አድርጋችሁ በማንካ ነው ይሄም የሚበላው ይሄ ማለት ነው። እና ይሄንን ይመስላል የሹፋኑ እንትን ማለት ነው አመጋገብ። ጠይብ ሲቀጥል ይሄ በጣም ነው የሚያከሳው። ልጆች ከስተውበታል እና እንደዛ እያደረጋችሁ ተጠቀሙት። ይሄ ሁለት አይነት ነው የሚያስፈልገው አጠቃቀሙ፣ ትንሹ ማለት ነው። ምክንያቱም በወተት አድርጋችሁ ማፍላት ትችላላችሁ፣ ካለ ወተት አድርጋችሁ
ዝም ብላችሁ በሳህን አድርጋችሁ የምትፈልጉትን ያህል መጠቀም ትችላላችሁ። ይሄ ትንሹ ማለት ነው። ትልቁ ግን ትንሽ መብሰል አለበት። ይሄ ትንሽ መብሰል አለበት። ጧትም ብሉት ማታም ብሉት እና በፈለጋችሁ ሰዓት መጠቀም ትችላላችሁ ማለት ነው። ይሄንን ስላችሁ ግን ሁላችሁም ያው ኪሎአችሁን ለመቀነስ ከሆነ አስተያየት እያደረጋችሁ ባገኛችሁ ሳይሆን ማለት ነው። እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀባይቢ አበረታቱ ወዲ ሀገሬ ልጆች የምር እና ይሄንን ይመስላል የዛሬው ቪዲዮ። ሁላችሁም ተወዱታላችሁ ብዬ አስባለሁ። ጥያቄያችሁን ተመልሷል ብዬ አስባለሁ። ምክንያቱም ብዙዎች ስጠይቁ ስለነበረ ማለት ነው። ስለዚህ ስለ አቀጣጠልና ስለ ወፋፈር ያው እኔም መወፈር ስለምፈልግ ነው ይሄንን ያቀርብላችሁ። ወላሂ ልጆቹ ጋር ህፃኖቹ ልጆች እና እኔ ይሄን ነው የምንጠቀመው ጧጧት ማታ ማታ ያው እንዲያሰለቹት። በእርግጥ አይሰለችም፣ ግን እንደዛ አድርጌ እየተጠቀምኩት ነው። ተጠቀሙት፣ ሁላችሁም ይጠቅማችኋል። ሰምታችኋል። እና ሀባይቢ ይሄንን ይመስላል። ሁላችሁም ተጠቀሙት። መቼም በየቤታችሁ ይሄ ይኖራል ብዬ አስባለሁኝ። በተለይ ልጅ ቤት ያለበት ልጅ ቤት የምትሰሩ እንደዚህ አይነት አይጠፋም። ምክንያቱም ሁሌም ስላለ ማለት ነው ስለሚኖር እና ሰርታችሁ ሁላችሁም ተጠቀሙት፣ ይጠቅማችኋል የኔ ውዶች ማለት ነው። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምታዩት ሁለቱንም ያው እያስቀምጥላችኋለሁ። ስሙም በነገራችን ላይ ያስታውቃል። ትንሹም ይሄው፣ ይሄ ደግሞ አልቀመጥ አለሰ እንዴ እንደዚህ አድርጌ ይሄው ፊት ለፊት ላይ ነው። ሁላችሁም ማንኛውም ሱቅ ላይ ብትሄዱ ታገኙታላችሁ። ያው ትንሽዬ ሱቅ ላይ ግን ሊወደድባችሁ ይችላል። ከትልቅ ሱፐር ማርኬት ምናምን በጣም ርካሽ ነው የምር እና ገዝታችሁ ሁላችሁም ሞክሩት፣ ትወዱታላችሁ፣ ይጠቅማችኋል። በተለይ ቀጭን እንስራ ሸንቀጥ መለል ለምትፈልጉ ይሄ ያሸነቅጣል። ሰምታችኋል እና ተጠቀሙት ሀባይቢ። ቪዲዮውን ከወደዳችሁ ደግሞ በላይክ በሸር አበረታቱኝ ማለት ነው። ምክንያቱም የምር እኔ የሆነ አንድ ነገር ይዤላችሁ የምመጣው ለእናንተ ይጠቅማችኋል ብዬ ነው። ሲቀጥል ደግሞ የምር እኔንም እንድታበረታቱኝ ነው እና መቼም ታውቁታላችሁ ሰው ቤት ስንሆን ሁላችንም ብንበረታታ እንፈልጋልና እንበረታታ። ለምን ለእኔ ለምን ለአንቺ ሳይሆን ሁላችንም በቃ አንቺ ትብሽ አንተ ትብሽ ተባብለን አብረን እጃችንን ይዘን ተያይዘን እንደግ። የምር አብረን እንደግ። ምክንያቱም ምን ችግር አለው? ምንም ችግር የለውም። ያኔ የሚቀንስብኝ ነገር የለም። እኔ ለእናንተ ላይክ ሼር ሰብስክራይብ አረግ፣ እናንተም ደግሞ ላይክ ሼር ሰብስክራይብ ብታረጉ ምን ይቀንስባችኋል? ወላሂ ምንም አይቀንስ። ምቀኝነቱን ትተን እስኪ አብረን እንደግ። ለምሳሌ አሁን ሌላ ቦታ ሄደን ካለ የሌላዎቹ እዚህ ጋር እኮ ማሻአላ እንደዚህ ያረጋሉ ለምን እኛም እኮ ላይክ ሼር ከተደራረግን ወይንም ከተበረታታን እናድጋል ማለት ነው። እይታም ይጨምርልናል። እኔ አሁን ሰዓት ዜሮ ነው ካልኳችሁ ምን ዘመን ቆይቻለሁ፣ ግን የምር እናንተ ጨራሽ አትረዱኝ። ለምን እንዲሆነ ባላቀም ማለት ነው። አለሙሄም ስለ ሹፋን ጥቅም ነው እንግዲህ ሁላችሁም ከትናንት ወዲያ ነው ምናምን እሰራለሁ ብዬ 5 ቀን ነው እንደዛ ሆኖታል። እሰራለሁ ካልኩ ግን እያመመኝ ስለሆነ እንዴት አድርጌ ለስራ የምር ቁሜ ሪካርድ ማድረግ በቃ ቪዲዮ ለመቀረጽ አለመችኝም። በጣም ልብ ይንጠለጠላል ምናምን እና ለዛ ነበረ የተአከልኩት እና እሰራለሁ ስለ ቅጥነትና ውፍረት ስለምፈልጉ ብዬ ቃል በገባሁ መሰረት እንግዲህ እነሆ ዛሬ ይዤላችሁ መጥቻለሁ ማለት ነው ሀባይቢ። እናንተም ግን ላይክ ሼር ሰብስክራይብ ማድረጋችሁን አትዘንጉ። ቃላችሁን አክብሩ። ቃል አክባሪ ሆኑ። እኔም ቃሌን አከብራለሁ። የምትፈልጉትን ካሁን በኋላም ደግሞ እንዲሰራላችሁ የምትፈልጉ ካላችሁ እንዲህ ጻፉልኝ በኮሜንት ማለት ነው። ለምሳሌ አሁን ባለፈው ከሙን በሰራሁበት ላይ ከሙን እንዴት ነው እኔ ቦርጭ አልቀንስ ብሏል እና እንዴት ነው አጠቃቀሙ ያላችሁኝ አላችሁ። ለዛም መልስ ሰጥቻለሁ። ሲቀጥል መኮረኒ በክሬም ጠብስ ሰርቼ ያንም ደግሞ እንዴት ነው ብላችሁኛል እና እስቲል ለበንዝባዴ ይደረግበታል እንዴ ብላችሁ ግሽጣ ይደረግበታል እንዴ ያላችሁኝ ያላችሁ እንደዚህ ማለት ነው። ኮሜንት እኔም ደግሞ እየወጣሁኝ እመልሳለሁ ወላሂ። እናንተም ደግሞ አበረታቱኝ። ለመልሳችሁ ደግሞ እኔ ያው ትንሽ ልቆይ እችላለሁ። ከአረብ ቤት ስለሆነ ያለሁ ቪዲዮ ለመቀረጽ ቦታ አይመችም። የምር በተለይ ጭራሽ ቦታ አላገኝም። እና እንደዚህ ትምህርት ቤት ሲሄዱ ልጆቹ ማጥበቅ እኔ ካልቀረጽኩ በቃር ቪዲዮ ራሱ መቀረጽ አልችልም። አንሻ ልጆቹ ስለሚንጫጩ ምናምን ይገባብኛል እና ለዛ ነው
አልሙሂም ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ እስከምንገናኝ ሀባይቢ ሰላም ሆኖልኝ፣ ሰላም ቆዩልኝ። ባይ ባይ። የዛሬው ሹፋን ይሄንን ይመስላል።